አምላካችን ሆይ ቃል ኪዳንህንና ዘላለማዊ ፍቅርህን የምትጠብቅ ታላቅና ኃያል የተፈራህ አምላክ ሆይ ከአሦር ነገሥታት ዘመን ጀምሮ እስከ ዛሬ ድረስ በእኛና በነገሥታቶቻችን፣ በመሪዎቻችን፣ በካህናቶቻችን፣ በነቢያቶቻችን፣ በአባቶቻችን በመላው ሕዝብ ላይ የደረሰው መከራ በፊትህ ቀላል አይደለም። ነገር ግን በደረሰብን ነገር ሁሉ አንተ ጻድቅ ነህ። በመጀመሪያ ደረጃ እኛ የወንጌል አማኞች ጌታ ስንመርጥ፣ አባት ስንመርጥ፣ አምላክ ስንመርጥ፣ ስንከተል በጣም በጥበብ አድርገን ክብር ለኢየሱስ የማይከሰስ የማይወቀስ በስራው ስህተት የሚባል ነገር የሌለበት እንከን የማይገኝበት ድንቅ ጌታ መርጠን ጌታችንና አዳኛችን አድርገን መርጠን ክብር ሁሉ ለኢየሱስ ይሁን። አዋጭነትን አውቀናል። በሕይወታችን ላይ ምንም ነገር ቢመጣ እርሱ ትክክል ነው። ለዚህ ነው ነገር ሁሉ ለበጎ ነው የምንለው። ለዚህ ነው ክፉ የሚመስሉ ነገሮች ሲመጡ እንኳን ጌታ ለበጎ ስለሚቀይረው እሱ ያለው እኛ ካለው ይልቅ የተሻለ ስለሆነ እዚህ የነህምያ መጽሐፍ ላይ ስታዩ በአባቶቻቸው መከራ ደርሰዋል፣ በነቢያቶቻቸው መከራ ደርሰዋል፣ በካህናቶቻቸው መከራ ደርሰዋል፣ በአባቶቻቸው እንደውም በአጠቃላይ በሕዝብ ሁሉ ላይ የደረሰው መከራ በአንተ ፊት እንደ ቀላል ይታያል። በጣም የመጨረሻ ከባድ ነገር ውስጥ ነው ያለነው። ነገር ግን አንተ አምላካችን ጻድቅ ነህ። ሃሌሉያ። እንደውም ወረድ ብላችሁ ታነቡት እኛ ግን ኃጢአትን ሰርተናል። አያችሁ እግዚአብሔር ጋር ለወቀሳ የሚቀመጥ ነው። አሁን እህታችን ወጣት ነች፣ ክብሩ ለኢየሱስ ይሁን፣ ገና ልጅ ነች፣ ዘማሪ ነች፣ ብዙ ነገር ግን በቃ ሄዳለች። እኛ ከምናስበው እንድትኖር ከምናስበው ይልቅ ጌታ እሷን የወሰደበት ምክንያት ትክክል አይከሰስም። በቃ ድንቅ ጌታ ነው የመረጠው። ክብር ሁሉ ለኢየሱስ ነው። ደግሞ እስቲ ያለ ነገር አስተውለን እንዴ ለምን ነው የምናለቅሰው? ቅድም እንዳለው አብዲ እውነት ነው። በስጋ ሲለይን ልናለቅስ እንችላለን፣ ልናዝን እንችላለን። ግን ልክ አለን ወዴት እንደሄዱ እናውቃለን። የኛ ሐዘን ከልክ ያለፈ መሆን የለበትም። ሌላ ብቻ አይደለም። አሁን ዛሬ ስንዘምር እዚህ ጋር በሐዘን ድባብ አልነበረም መዘመር የነበረብን። አቅም እንዲኖረን ጸጋው እንዲበዛለን እንጸልይ በደንብ ነበር ማምለክ የለም። ክብር ሁሉ ለኢየሱስ። እስቲ አንድ ነገር ልጠይቃችሁ። ለምሳሌ ሁላችንም ቤተሰቦች አሉን፣ ዘመዶች አሉን። እንደ አንድ ኢትዮጵያዊ ለምንድን ነው ከኛ የቤተሰብ ክፍል ውስጥ ወደ አሜሪካን ሲሄድ ሰው እንዴት ነው የምንሸኘው? እንደዚህ ጥቁር ለብሰን እንደዚህ እያለቀስን ነው የምንሸኘው? አይደለም። በጣም ተደስተን ግብዣ አድርገን የምስጋና ፕሮግራም አድርገን ዘማሪዎችን ገብተን አካባቢውን ሁሉ አናውጠን ነው ወደ አሜሪካ። ለምን ነው ቢባል ጥርጥር የለውም አሜሪካን ከኢትዮጵያ ስለሚሻል። ዋይ ሞታችን እኮ የተሻለ ስፍራ ላይ ነች። አሁን ቦታችን እኔና እናንተ ካለንበት ከዚህ አሁን እኛው እዚህ ምንድን ነው ምን የተሻለ ነገር ምን አለ? ምን አሁን እስቲ ምን ይቀርባል? በቃ ነገር ምን ይቀርባል? ይሄ ሰልፍ ካለበት፣ ወሬ ካለበት፣ ትችት ካለበት፣ አሜት ካለበት፣ ችግር ካለበት፣ በጣም ብዙ ሰልፍ ከበዛበት ከዚህ ምድር ወሰዳት ወደ ራሱ ፈለጋት፣ በክብር አስቀመጣት። እግዚአብሔር የተመሰገነ ይሁን። ልንደሰት ነው የሚገባው። ሆነስትሪ ልንደሰት ነው የሚገባው። እግዚአብሔር የተመሰገነ የተሻለ ስፍራ ነው ያለችው። ደግሞ የምናውቀዋለን የእግዚአብሔር ቃል ስለሚናገር በተሻለ ስፍራ ነው የተቀመጠችው። ክብር ሁሉ ለኢየሱስ። ስለዚህ ነገሮቻችን በማስተዋል እንድናገር የተሻለ ጌታ እንደመረጠን እንድናውቅ። አንድ ጊዜ እነ ኤልፋዝ እነ ሶፋርና እነ በልዳዶስ የሚባሉ ሶስት የኢዮብ ባልንጀሮች መጡ። የመጽሐፍ ቅዱሳችን ስታጠኑ ምዕራፍ 12 ላይ በጣም ይመላለሳሉ። ኤልፋዝ ይናገራል፣ ኢዮብ ደግሞ ይመልሳል። ከዛ ደግሞ ሶፋር ያደርጋል፣ እሱ ኢዮብ ይመልሳል። በልዳዶስ ሲናገር እሱ ይመልሳልና በዚህ ምልልስ ውስጥ በጣም ከባድ ነው። አንድ አዳተኛ ሳህን ውስጥ ደርሰው እንዳደር ሊሆን አይችልም። እንደዚህ ቤተሰብ ሊያጣ በሞት ሊያጣ አይችልም። እንዴት ጻድቅ ነኝ እንዴት ትላለህ ነው በቃ እሱ ደግሞ ምንም አልበደልኩም እግዚአብሔር የሚል ተከራካሪ ነው። በዚህ መሀል ኢዮብ አንድ ነገር ተናገረ። በጣም በልዳዶስ የተናገረው ነገር በጣም እንትን ሲለው ኢዮብ ራሱን የራሱን ጻድቅነት ለማሳየት ምን ነው በእኔና በእግዚአብሔር
ዳኛ በተገኘ እናገረው ነበር። እንደው አልፈራውም ነበር። ምክንያቱም በራሴ እንዳይደለም እንዲህ ሊደረግልኝ የሚገባ ሰው አልነበርኩም። ዳኛ በተገኘና ከእግዚአብሔር ጋር ማለት ባለሙያ ታውቃላችሁ፣ ሙት ኮርት ይባላል። በዚህ በኩል ከሳሽ፣ በዚህ በኩል ተከሳሽ ይቆማል እና በመካከል ዳኛው ይኖራል። ስለዚህ ከሳሽና ተከሳሽ፣ ከሳሽ የከሰሰበትን ያቀርባል፣ ተከሳሽ ደግሞ መልሱ ይሰጣል ማለት ነው። በመሀል ዳኛው ይፈርዳል። እሱ ፈለገ ሙት ኮርት ማለት ነው። ኮርት ላይ ከእግዚአብሔር ጋር መቅረብ ፈለገ። ይሄ ነው ልቤ የሚፈልገው። ከደረሰብኝ ነገር የተነሳ ከእግዚአብሔር ጋር በቃ እንደዚህ ነው የምፈልገው አለ። ዳሩ ግን ምን ያደርጋል? እርሱ እንደኔ ሰው አይደለም። ኢየሱስ ክርስቶስ ጌታ ወገን ጌታ በሕይወታችን ላይ በሚያደርገው ነገር ምንም ያህል የተሻለን ብናስብ እግዚአብሔር ጻድቅ ነው። አሜን። በታች ኤላ ያደረገው ማለት በቃ ትክክል አድርጓል። እግዚአብሔር የተመሰገነ ነው። በቃ ትክክል የሚበጃትን ያውቃል፣ የሚሻላትን ያውቃል። ወንጀ በደረሰብን ነገር ሁሉ እግዚአብሔር ጻድቅ የማይከሰስ ጌታ መጥተናል። ለእኛ የሚያስበውን ያውቃል። ለእኛ የሚያስበው በጎ ደስ የሚያሰኝ መልካም የሆነ ነገር ነው። ስለዚህ ዛሬ በእኔ ላይ ያደረገው መልካም ነው ማለት ነው። ክብር ለእግዚአብሔር ነው። እንደ እግዚአብሔር ያለ ማንም ቅዱሳን እግዚአብሔር ወገኖች አይከሰስም። በእኛ ህይወት ላይ ምንም ነገር ሲያደርግ በእኛ ላይ የሆነ ነገር ሲጠበቅ አዋቂ የተሻለው ነገር አድርጓል። ስለዚህ ከባድ ሐዘን በልባችሁ እንዳይኖር አብራችሁ ደግሞ ዘማሪዎች፣ ጓደኞቿ፣ ወላጆች፣ ቤተሰብ፣ ቤቶች፣ ወንድሞች፣ የቅርብ ቤተክርስቲያን በእውነት ነው ነገራችሁ የተሻለ ስፍራ ላይ ተቀምጣለች። አሁን እኮ እዚህ ጋር እኮ ያለው እኮ አይደለችም። እሷ እኮ አሁን በዚህ የለችም። ሌላው እኛ እኮ ሐሴት እንድናደርግ ተሰብስበን እንድንጽናና እርስ በርሳችን እንድንጽናና አሁን እያደረግን ያለን እሷ እኮ በክብር ቅድም ሰዓት እንደዘመረው በራእይ መጽሐፍ ላይ እንዳለ ጨረቃና ፀሐይ አያስፈልጉም ማለት በአዲሷ ኢየሩሳሌም። ለምን ሲሉ በጉ ራሱ ብርሃን ስለሆነ፣ በጉ ብርሃን በሆነበት ስፍራ ሩቅ ጉዳይ፣ አስር ጉዳይ፣ መሸብኝ ነጋብኝ በማይባልበት የሰዓት አቆጣጠር ለዘላለም በሚባልበት በዛ ተመለሰው አይታችሁ ከዚህ ክብር ይገባዋል። በዚህ ነው ልንጻና የሚገባው። እኛም ገና ያልቀመስነው ነገር ላለ ምድር ላይ ገና መስራት የምንፈልገው ስላለ ማሳደግ የምንፈልገው መስራት የምንፈልገው ስላለ የምንጓጓበት ነገር ስላለ እንፍጨረጨራለን እንጂ አሁን ቆመን የሰበክነው አሁን ቆሞ የዘመሩትም እዚህ የምናለቅሰው በአጠቃላይ አትጠራጠሩ፣ የሚቀጥለው ተረኞች እኛ ነው። በቃ እኛ ደግሞ እንደዚህ እንዘረጋና ደግሞ ሌሎች መጥተው ይዘምራሉ። ይህን የሚያስፈልገው ተዘጋጅቶ መገኘት የዘላለምን ሕይወት በማግኘት ኢየሱስ ክርስቶስን የሕይወታችን አዳኝና ጌታ አድርገን በመቀበል ክብር ሁሉ ለኢየሱስ ነው። ምንም ነገር ቢመጣ ዝግጁ ሆነን መጠበቅ፣ የተዘጋጀ ሆነን መጠበቅ። ደግሞ የመዳን ቀን ዛሬ ነው። የተወደደ ሰዓት አሁን ስለሆነች ማለት ምናልባት እዚህ ውስጥ ይልቅ ጌታ ኢየሱስ ክርስቶስን የሕይወታችን አዳኝና ጌታ አድርገን ያልተቀበልን ሰዎች እንዲህ አይነት ነገር እንደሚመጣ እርግጠኞች ሆነን የዘላለም መንግስት ወራሾች እንድንሆን ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት ሳይሆን ከዘላለም ሞት ወደ ዘላለም ሕይወት የሚያሸጋግረው ኢየሱስን የሕይወታችን አዳኝና ጌታ ግን በመቅረብ ተዘጋጅተን እንድንጠብቅ ጌታ ያለ ይህ ነው ትልቁ የሚያስፈልገን። በተረፈ ግን አዲስ ነገር አሁን እንሽኛታለን። ከዛ በኋላ የሚቆ እንደዚህ ነበረች፣ ጥሩ ልጅ ነበረች፣ እንደዚህ ነበረች። እኛም ቤተሰብ በቃ ያልፋል። አንድ ቀን እኛም እንደዚህ መቼ እንደሆነ ደግሞ የምንጠራው ማለት ኬሪ እድሜ አንጻር ብዙዎቻችን ይበልጣታል። በድሜ ቢሆን ጥሪው ሌላ በኩል ነበረ ወይ ዛጋ የሆነ ሰው አይደለም። ጥሪው በድሜ ያለ መቼ እንደሆነ አይታወቅም። መቼ እኛ እንደምንሄድ ወይ ደግሞ መቼ ጌታ እንደሚመጣ አይታወቅም። ተዘጋጅቶ መጠበቅ የመሰለ ነገር ግን በጌታ ፊት ያለን ሰዎች ሁሉ ጊዜ በእግዚአብሔር ፊት ራሳችን ፈትሽን አባቶች ብለን ተዘጋጅተን እንድንጠብቅ ማራናታ እንድንል
ደም ዛሬም ትኩስ ከበደልና ከኃጢአት ምን ይላል? ጌታ የሚዘጋጅ ሰው እግዚአብሔር ይርዳል። በእውነት ነው የምነግራችሁ። ጌታ አንድ እውነት ልንገራችሁና ከዛ በኋላ እጨርሳለሁ። ሁለተኛ ሳሙኤል ላይ ምዕራፍ 12 መዝሙረኛው ንጉሥ ዳዊት የኦሪዮን ሚስት ከነበረችው ከቤርሳቤህ አንድ ልጅ ወለደለት እና እንደምታውቁት የተወለደው ልጅ እንደሚሞትና ዳዊትም ደግሞ የሰራው ትክክል እንዳልሆነ በነቢዩ በኩል መልእክት ይመጣለታል። በዛው ሰዓት ያ ብላቴና ታመመ እና ሲታመም ተመልከቱ፣ ይሞታል ተብሎ ተነግሮታል። ግን ደግሞ ታመመ። ሲታመም ደግሞ ዳዊት አልጋ ላይ አይደለም የተኛ፣ መሬት ላይ ተኛ። ከዛም ቀን ጀምሮ መሬት ላይ ሆኖ በቤቱ ያሉ የቤት ሰዎች ሁሉ ሽማግሌዎች ሁሉ ብላዩ ካፈራን ተጣጣሉ አንተጣም ተነሳ ጋር ተጣጣሉ በጭራሽ እያለ መሬት ላይ እያለቀሰ እየጮኸ እየጾመና እየጸለየ የልጁን ሕይወት ለመመለስ ማለት ነው። ወገኖቼ የእግዚአብሔር ሐሳብ ይበልጣልና ዳዊት የእግዚአብሔርን ሐሳብ ማስቀየር በጾምና በጸሎት ማስቀየር አይችልምና ልጁ በሰባተኛው ቀን ሞተ። በሞተ ጊዜ ዳዊት የቤቱ ሰዎች ሽማግሌዎች ሲሾካሾኩ ሰማና ልጁ እንደሞተ አወቀና ብድግ አለ። ልጁን መሞቱን ጠየቀ። አዎ ሞቷል አሉት። ተነስቶ ታጠበ፣ ልብሱን ለበሰ፣ ተዛማረ። ከዛ እራሱ ሲለምኑት አልበላም ብሎ የነበረው ሰው እራሱ ምግብ ስጡኝ ብሎ ጠይቆ ተኛ። እነሱ ነው በታመመ ጊዜ የዚህ ያህል ከሆነ መሞቱን ስንነግረውማ እንዴት እንደርጅ ሊያደርገው እንደሚችል ብለው አስበው እንዴት እንደሚነግሩ ሊጨነቁ ነበር። ከዛ መጨረሻ ላይ በጣም ጊዜ እንደዚህ ሆናል፣ አሁን ግን በሞተ ጊዜ እንዴት እንደዚህ ልትሆን ቻልክ ብለው ሲጠይቁት በጣም የሚደንቅ ነገር ነው የሚነገራቸው። በታመመ ጊዜማ ምናልባት በሕይወት ይኖር እንደሆነ ብዬ ጾም ጸለይ፣ አሁን ግን ሞቷል። እኔ ወደ እሱ ሄዳለሁ እንጂ እርሱ ወደ እኔ። ስለዚህ አሁን ማልቀስ፣ አሁን መጾም፣ አሁን መጸለይ ትርጉም የለውም ማለት ነው። ወገኖቼ ቤተሰቦች እናንተ ብቻ አይደላችሁም። እችን ብላቴና መላው ኢትዮጵያውያንና ኤርትራውያን በአጠቃላይ ለእሷ ራብተው ለእግዚአብሔር እንድትዘምር ራብተው እንድታገለግል ራብተው በሕይወት እንድትኖር ራብተው ደስ ብሏቸው ከእሷ ጋር በነገሩ ቆመዋል። እኔ ማቃቸው አብረውን ስፖርት የሚሰሩ የእስልምና እምነት ተከታዮች የኦርቶዶክስ እምነት ተከታዮች ሁሉ ሳይቀሩ ከዚህ ብላቴና ጋር አብረው ነው። ምን ትፈልጋላችሁ? መሞከር የሚገባው ሁሉ ተሞከር። አሁን ግን አርፋለች። እግዚአብሔር የተመሰገነ ይሁን። ሳይሞከር ቢሆን ሳይለፋ ቢሆን ሁሉ ፍቅሩን አሳይቶ በእውነት ቆል ብለናችሁ እግዚአብሔር የተባረከ ክብሩ ለእግዚአብሔር ነው። በደረሰብን ሁሉ እግዚአብሔር ምንድነው ጻድቅ። አሁን እኔና እናንተ እርሷ ወዳለችበት ወደ ጌታ እንሄዳለን እንጂ እርሷ ተመልሳ ወደኛ። ስለዚህ እኛ መዘጋጀት የሚጠበቅብን ከስተታችን ታርመን ከጥፋታችን ተመልሰን ጌታን በአግባቡ አገልግለን እድል በተሰጠን በዚህ ጊዜ ላይ ወደ ማስተዋላችን ተመልሰን እርስ በርሳችን ተቀባብለን እርስ በርሳችን ተዋደን እርስ በርሳችን ተከባብረን ያገኘናቸውን አጋጣሚዎች ሁሉ ለወንጌል ተጠቅመን ጌታ እስኪመጣ ወደ ጌታ እስከምንሄድ መዘጋጀት ያለብን። ለዚህ ደግሞ ጌታ ይርዳል። አሜን ይርዳል። ለምን እንደዚህ እንዳልኳችሁ ታውቃላችሁ? በመጨረሻ ሐዋርያው ጳውሎስ ለፊልጵስዩስ ሰዎች መልእክት ሲጽፍላቸው አንድ ነገር ነገራቸው። ምን አለ? እኔ ብሄድ አለና ከዛ ከክርስቶስ ጋር ምን ብሎ ምን ይለኛል? እጅግ በጣም የተሻለ ነው ነገር ግን ደግሞ ብኖር ደግሞ እዚህ አለ ለእናንተ ተጠቅማቸዋለሁ፣ አገለግላቸዋለሁ እና በሁለት ነገር እጨነቃለሁ። አይገርማችሁ እንዴ? ሰውየው ሊደስላ
በሁለት ነገር ጨነቃለሁ። የኛ ጭንቀት አለች ምን ዋሻ ኳርቶ ለራሳችሁ መስጡ የኛ አንድ ነው። እኔ በጣም አንድ ነገር ጨነቃለሁ። ምን ሲሆን መኖር አሁንም መኖር እንሄዳለን። ወደንም ጠላንም ሜዳችን ኢየሱስ ጌታ ዝም ብለን አይደለም በጌታ ነው። ዝም ብለን አይደለም ጌታ የምናመልከው። ዝም ያውላችሁ ቢረባም ባረባም ቢከፋም ቢለማም የሚባል ነገር የለም። የረባውን ይዘራል፣ የተወደደው ይዘራል፣ አዳኑን ይዘራል። እግዚአብሔር ምስክር እኔ እየዘመሩ ልጆች በልሳን ጸልዬ ደስ ይላል። እኛ ቆራ ደስ ይላል። በጌታ ሆናችሁ ደስ ይላል። ኢየሱስ ጌታ በእውነት የወንጌላውያን በመሆኑ ይኮራሉ። በድካሙ በብርታትም ጌታን በማወቃችሁ ደስ ይላል። በእንጤ በመሆናችሁ የኢየሱስ በመሆናችሁ አዳኑን በማወቃችን ከብዙዎች የተሰወረው ብዙዎች ከተያዙበት ሊገለጥላችሁ አልቻለ ስለተገለጠልን እግዚአብሔር የተመሰገነ ይሁን። አሜን። አንድ የምናፍርበት ነገር በሕይወታችን ላይ የለም። በኢየሱስ ምክንያት ኢየሱስ ጌታ በአደባባይ ተሰጥቷለን፣ በአደባባይ እናወራለን። ሐዋርያው እንደዚህ ያለ ብሄር ነው የሚቻለው። እዛ ጋር ነው ደስ የሚል ነገር ያለው። ከጌታ ጋር መኖር ነው የምናፍቀው። እነሱ ባለበት መቀመጥ ነው ምኞቴ ይላል። እዚህ መኖር ደግሞ እናንተን ጠቅማችኋለሁ። ይልቅ አንድ ጥያቄ ጠይቃችሁ ስንኖር ሌሎችን ለመጥቀም ከሆነ እውነት መኖራችን ምክንያት ያለ አረዛ ትክክል ነው። መሄድ ነው የሚሻለን። እውነትም መሄድ ነው የሚሻለን። መሄድ ነው የሚሻለን። እንደምታዩት ነው። አቧራ አለ፣ ያን የሚያስደስታለ፣ ግፊያ አለ፣ ፉክክር አለ፣ ትችት አለ፣ ስድብ አለ። አዳዲስ የማህበራዊ ድረገጽ በመጣ ቁጥር መሰዳደብ ነው የምንሰማው፣ የሚከፍለው መጮህ ነው። በቃ ትዕቢታችን ከፍ ብሏል። በቃ ምንም አሁን ነገር አለ። ምን ጥሩ ነገር ነው የምንጠብቀው ልላችሁ ፈልጌ ነው። ከኖርን ግን በራሳችን ጥሩ ነገር አድርገን ለማለት እንሞክር። በተለይም ደግሞ ሐዋርያው ልጠቅማችሁ እንዳለ ምን እንዳለ እኔ ብኖር በምድር እናንተን ለመጥቀም ላገለግላችሁ፣ ኢየሱስን ያወቃችሁትን እንድትበረቱ እንድትጽናኑ በጽድቅ እንድትኖሩ እናንተን ላገለግል፣ ለሌሎች ደግሞ ወንጌል በመስጠት ወደ እግዚአብሔር መንግሥት እንዲፈልሱ ማድረግ ኑሮዬ ከኖርኩ እዚህ ምድር ለዚያ ብቻ አለ። በለዚያ ግን የምናፍቀው ከሱ ጋር ነው። ሁላችን የምናፍቅበት የቤት ኪራይ የሌለበት ብድር የሌለበት እከሌ ሊለበስ እከሌ እንደዚህ አይነት መኪና አለ እከሌ ኮለጅ ሆነ እማንበት ግራ ማንጋባ እማንቀናበት አድማ የሌለበት ትችት የሌለበት አንዱ ከአንዱ ይሻላል የማይባልበት ሁሉ በኢየሱስ ታጥቦ የሚገባበት እግዚአብሔር መንግሥት ሄደች ወደ አምላኳ ሄደች ኢየሱስን አምና ዓለምን የካደች ሄደች የምስራች ሄደች። እግዚአብሔር ይመስገን። ቢሾፕም እግዚአብሔር ይባርክ። እንዳልኳችሁ አማኝ የሚጽናናው በእውነት ነው። እውነቱ ደግሞ የተሻለ ቦታ አለ። ቢሾፕ እየተናገረ አንድ ቃል ትዝ ይለኝ ነበር። ትዝ ይላችሁ ከሆነ በለዓም ይህንን ሕዝብ እርገም ተብሎ በተናገረበት ሰዓት እግዚአብሔር ዓይኖቹን ከፍቶ እንደዚህ አለ፣ ይህ የሚያወራው ስለኛ ነው። እግዚአብሔር ያልረገመውን እንዴት ረግማለሁ? እግዚአብሔር ያላወገዘውንስ እንዴት አወግዛለሁ? ከዓለትማ ተራሮች ጫፍ ሆኜ አያዋለሁ፣ በከፍታዎችም ላይ ሆኜ እመለከታለሁ። ተለይቶ የሚኖር ራሱንም ከሌሎች ሕዝቦች ጋር የማይቆጥረው ሕዝብ ነው ያለው። ያዕቆብን ትቢያ ማን ቆጥሮ ይዘልቃል? እስራኤልን ሮብ ማን ይቆጥራል? የጻድቁን ሞት እኔ ልሙትለት፣ ፍጻሜ የእርሱ አይነት ፍጻሜ ይላል።
የእኛ ፍጻሜ በመንፈሳዊ ዓለም የሚያስቀና ቅድም ሾክ እንደተናገሩት ባለማወቅ እንደው አንዳንድ ነገሮች ሀዘንተኛ ያስመስሉናል እንጂ በመንፈሳዊ ዓለም ተስፋ ያለው ደስታ የሞላበት ክብር ያለበት ሲታይ የሚያስቀና ኤሚ አሁን እያገለገለችን እሷ ወደ ጌታ ሄዳ ጌታን እያከበርን ነው የሚሆንላችን የሚነገረው የሚዘመረው። ስለዚህ ፍጻሜያችን ራሱ ሞት የሚባለው በሰው አስተሳሰብ በእግዚአብሔር ዘንድ ግን የከበረ ቅድም ቢሾፕ ሲናገር ምናልባት በእድሜ ቢታሰብ በእድሜ ቁጥር ቢሆን ኖሮ እግዚአብሔር እንደዛ አያስብም። ኢየሱስ ክርስቶስ በምድር የኖረበት ዘመን አጭር። ስለዚህ ምን ሰራ እንጂ ስንት ዓመት ሰራ አይደለም። ስለዚህ እኔ በኖረችው በጥቂት ዘመን ጥቂት ግን የኛ አይኖረው እንጂ በእግዚአብሔር ምናልባት አንዷ ቀን እንደሺ። ስለዚህ እግዚአብሔር በቁጥር አያስብም። እግዚአብሔር በእድሜ አያስብም። በተሰጠንን ስራ በተሰጠን ጊዜ በአግባቡ እንድንሰራ እግዚአብሔር ዛሬ በእህታችን በጌታ በመሄድ እየመከረ እሷ ደግሞ በዚሁ አጋጣሚ እግዚአብሔር እያገለገለች ነው። ስለ ሁሉ ነገር እግዚአብሔር ይባላል። ፍጻሜያችን በእግዚአብሔር ዘንድ የከበረ። ስለዚህ ኢየሱስን ያገኘ በደሙ የታጠበ ምን አይነት ክቡር ሕዝብ እግዚአብሔር። ስለዚህ እጅግ አድርጌ አመሰግናለሁ። አሁን የሚቀጥለው ፕሮግራማችን የሚሆነው እህታችን በሕይወት አለች። አሜን። ስለዚህ እንደማንም እዚህ ጋር በላም እንደተናገረው እንደተራ ሰው ሳይሆን በእግዚአብሔር ዘንድ እንደከበረች የእግዚአብሔር ጀነራል የእግዚአብሔር አገልጋይ። ስለዚህ በዚህ ቦታ ላይ ከቤተሰብ ይጀምርና በምድር እያለች በእግዚአብሔር መንግስት ውስጥ እየሰራች ወይም ደግሞ ሰርታ ያለፈችውን ነገር በቤቷ በአገልግሎቷ ከጓደኞቿ የነበራትን ኢንተግሪቲና እግዚአብሔር ደግሞ በምድራችን ላይ በእሷ የሰራውን ነገር የምንሰማበት ሰዓት ነው። መጀመሪያ የምስራች ወላጅ አባት አቶ ስምዖን ቶሎን ወደዚህ እጠራለሁ። እሳቸው ጥቂት ንግግር ያደርጉና እሳቸውን ወደዚህ እንዲትኖር ነበር። ለካ እግዚአብሔር ልክ ነው። እሷን እግዚአብሔር ስለሚወዳ ደግሞ እሷን እዛም እንዲያገለግላት በማሰብ ወስዷታል። እንደኛ ፈቃድ ግን በፍጹም እንዲትሄድ አልፈለግንም ነበር። አሁን ገና ሳይንሱ ገብቶ ለእኔ ገብቶኛል። ስለዚህ በእርግጥም ምስራች ከትምህርት ቤት ጀምሮ ዩኒቨርሲቲ ደርሳ ትምህርት ከጨረሰችበት ጀምሮ በዝማሬ አገልግሎት በትንሽ ከጀመረችበት ጊዜ ጀምሮ 100% ለቤተሰብ ውስጥ ስትኖር የነበረች። ከዚህ በኋላ ግን ለራሷ የምትኖር ሀሳብ ነበረና እግዚአብሔር ግን አላለም። እስካሁን ያገለገለችው ለእናንተ ይበቃል፣ ከዚህ በኋላ ለእኛ አገልግሎት በሚል አስተዋወቀ። ከትላንትና ጀምሮ በጣም ልባችን ይሰራ በጣም ርብ ያለ ዝም ባላይ ነበር ያለ ነው። አሁን ግን ሰባኪ ባስተላል መልእክት አይነት ያስተምቻለ
እግዚአብሔር ይመስገን። የእግዚአብሔር ቃል እንደዚህ የሚያጽናና ቤተሰቦቿን እግዚአብሔር ማጽናናት ስለቻለ በእግዚአብሔር ክብር የአማኝ ወደ ጌታ መሄድ ብቻ ነው። አባትየው እንደተናገሩት ሄደች፣ ሞተች ሳይሆን ሄደች። እግዚአብሔር ይመስገን። አሁን ደግሞ ወደዚህ የምጠራው የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል ፓስተር ይልማ ዋቄ እሳቸውን ወደዚህ ይጠራሉ። እሳቸው መልእክት አላቸው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስለ እህታችን ወደ ጌታ መሄድ በዚህ ዕድሜዋ እጅግ በጣም አዝነናል። በቢሮ ደረጃ ሀዘናችንን ለመግለጽ በስጋ በመለየቷ ስጋ ያዝናል፣ እግዚአብሔር ደግሞ ያጽናናል። ስለዚህ አንደኛው በስጋ በመለየቷ ከቤተሰቧ ከቤተ ክርስቲያን ሀዘናችንን ለመግለጽ እንደ ካውንስል ነው። ሁለተኛው መልእክታችን ደግሞ ምስጋናን ነው። ለእግዚአብሔር ምስጋና ነው። ምስጋናው ምንድን ነው? ምስጋናው ቅድም በተነበበልን በዘኍልቍ መጽሐፍ ላይ የጻድቃንን ሞትን የልሙት ፍጻሜ የሚደርሱ ፍጻሜ ትሁን ይላል። በዛ ላይ የጻድቃን ሞት ማለት በጌታ ሆኖ እንደዚህ በአማረ ሁኔታ እየዘመሩ እያመለኩ በንጽሕና ሕይወታቸውን እየጠበቁ ወደ ጌታ መሄድ ነው። ፍጻሜ ነው። መልካም ፍጻሜ ነው። አሁን የእሷ ፍጻሜ መልካም ፍጻሜ ነው። በዓለም አስተሳሰብ፣ በሌሎች አስተሳሰብ በጣም አስደንጋጭ እየበቀለች ያለች ልጅ፣ እየታየች ያለች ልጅ፣ በጸጋዋ ብዙ ሰዎች የተጽናኑባት ልጅ፣ እግዚአብሔር ያስነሳት ልጅ አሁን ስትወሰድ አንዳንዱ በሌላ ሊተረጎም ይችላል። ግን የእግዚአብሔር ምሳሌ ትክክል ነው። ቅድም እንደተባለው ዋናው ፍጻሜው በጌታ ሆኖ ማለፍ፣ ሕይወት ጠብቆ ማለፍ። እግዚአብሔር ቃል ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ለዘላለም ከሚኖር ሕያው ከሆነ ከእግዚአብሔር ቃል ነው እንጂ። ሥጋ ሁሉ ሳር ነው፣ ክብሩ ሁሉ እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባው ይረግፋል፣ የእግዚአብሔር ቃል ግን ለዘላለም ይኖራል። እናንተ የተወለዳችሁት ከእግዚአብሔር ቃል ነው ይላል። ይቺ ብላቴና ዳግም ተወልዳ ስለ ዳግም ልደት የምትዘምር የምትሰብክ ከጌታ ጋር የሆነች ከማይጠፋው ዘር ተወልዳ ወደማይጠፋው ዘር ሄዳለች። ሌላው ሥጋ ሁሉ ረጋፊ፣ ምንም አይነት ይሁን ምንም አይነት ነገር ይኑረን፣ ሁሉንም አንድ ቀን በቃ ስለ እግዚአብሔር ትተን የምንሄደው ያለንም ቢሆን የሌለንም ቢሆን ብዙ የከበረ ነገር ያለንም ቢሆን የተዋረደ ነገር ያለን ቢሆን ሁሉም ይቀራል። ነገር ግን ዳግም የተወለደ ሰው ከሕያው ወደ እግዚአብሔር ይሄዳል ማለት ነው። ለዚህ ነው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ላይ ያገባም እንዳላገባ የሚገዛም እንደማይገዛ ይሁን፣ ቀኑ ቅርብ ነው፣ የዚች ዓለም መልክ አላፊ ነው ይላል። የዚች መልክ አላፊ ነው። በቃ እናልፋለን። ሁላችን ምንም አይነት ብንሆን እናልፋለን። እግዚአብሔር አምላክ ግን ያገኘ ሰው ቅድም እንደተሰበከልን የእግዚአብሔር ቃል ለዘላለም ወደሚኖር ነው እህታችን የሄደችው። የዕድሜ መርዘም ለጌታ ብዙ ላይጠቅም ይችላል። ብዙ ሰዎች በዕድሜ ርዝማኔ ውስጥ
መንገዳቸው ተበላሽቷል። አንዳንዶቹም ደግሞ ሌላ መስመር ሄደዋል። የታደሉቱ ናቸው በእንደዚህ አይነት መልካም ፍጻሜ የሚፈጽሙት። መጨረሻችንን ዛሬ ቢሆን የሁላችንም ተዘጋጅተናል ወይ ነው ዋናው ነገር። ብሉይ ኪዳን ማለት የፍጥረት መጽሐፍን ስናነብ የእነሱ የመጀመሪያዎቹ ሰዎች ዕድሜ በጣም ረጅም ነው። 969 የማቱሳላ ዕድሜ አለ። 900 800 እዛ 1000 ቤት አጠገብ ነው ብዙዎቹ የኖሩት። ኖሩ፣ ልጆች ወለዱ፣ በሉ፣ ጠጡ፣ ከበሩ፣ ሞቱ ይላል። ግን ሁለት ሰዎች ላይ የተለየ ታሪክ እናነባለን። በፍጥረት 5 ላይ በተለይ ሄኖክ አካሄዱ ከእግዚአብሔር ጋር አድርጓል፣ እግዚአብሔር ደስ አሰኝቷል እና የኖረው ዕድሜ 365 ነው። ትንሹ ዕድሜ የኖረው እሱ ነው። ግን ከነዚህ ከትልልቆቹ ሁሉ በላይ ደግሞ እግዚአብሔርን ደስ ያሰኘ ሳይሞት የተወሰደ እግዚአብሔር አካሄዱን ደስ ስላሰኘ በዛች በአጭር ዕድሜ ውስጥ ነው። በአጭር ዕድሜ የዕድሜ መርዘም ወይም ማጠር ሳይሆን በተሰጠን ዕድሜ ጊዜ የለንም። በዛ ውስጥ እግዚአብሔርን ደስ አሰኝተን ስንኖር እግዚአብሔር ያንን ነው ይወዱ። ይቺ ልጅ ድንቅ የሆነው ዜማ ሆነ ዝማሬ ማቃናት ጸጋ ጌታ ሰጥተዋታል። ብዙዎች ተቃንተውባል። እግዚአብሔር ይህንኑ ነው የሰጣት። በዚሁ ነው ያለፈችው። ሌሎቹ ደግሞ ረጅም ዓመት ያገለገሉ አሉ እግዚአብሔር እንደሰጣቸው ነው። ስለዚህ ባለን ዕድሜ ዘመኑ አጭር ነው። እያንዳንዱ ሰው አይታወቅም ጊዜ የእግዚአብሔር ዘንድ ብቻ ነው። አንድ ቀን በቃ ሲል በቃ። ግን ባለን ዕድሜ እግዚአብሔር ደስ አሰኝተን እንደሷ በሕይወት በዝማሬ አልጋ ላይ ሆና እንደዘመረች በሕመም ውስጥ ሆና ጌታን እንዳመሰገነች የእኛም ሕይወት በምስጋና ውስጥ ሆኖ ፍጻሜያችን ይሁን። እግዚአብሔር አምላክ ቤተሰቡን ያጽናና። ሁሉ አላፊ ነው፣ ሁላችንም እናልፋለን። ይህች ልጅ ግን ወደ እግዚአብሔር አምላክ ወደ ሕያው ጌታ ሄዳ በሕያዋን ማህበር ተቀላቅላለች። ክብር ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ። አሁን ደግሞ ወደዚህ የምጠራው እህታችን ዘማሪ ምስራች ከአርባ ምንጭ በነበረችበት ወቅት በመካነ ኢየሱስ ቤተክርስቲያን ታገለግል ነበር። ወደዚህ ደግሞ ወደ አዲስ አበባ ባለገችበት ሰዓት ጂፒኤስ ቸርች ጂሰስ ክራይስት ፕሮፌቲካል ቸርች እሱን በኋላ እዛ የእግዚአብሔርን ስራ ስትሰራ አብራ ስታገለግል ነበር። ለልጆቹ ወደዚህ ጋብዛለሁ። እሳቸው ወደዚህ መጥተው ስለ ምስራች ንግግር ያደርጋሉ። ሁሉም እንደተናገሩት ነው። ያው ሱዳን ያስላለን ሐዘናለን፣ ግን ጊዜያዊ ነው ሐዘናቸው። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው የሚል መዝሙር 116 ቁጥር 15 በእግዚአብሔር ፊት በእግዚአብሔር ዓይን ፊት ይሄ የከበረ እና የከበረ ብቻ ነው፣ ፕሪሺየስ ነው። ክብሩ የማይለይ እየቀጠለ የሚሄድ ወደ አንድ ቋሚ ሊሚትድ የሆነ ክብር ውስጥ አለ የሚገባቸው። መቼም እሷን እኛም ከሄድን በኋላ ማን ለለው ግሎሪ የሰው ዓይን ፊት አለ በእግዚአብሔር ዓይን እና በሰው ዓይን አይተነው ያለቀሰ በሰው ዓይን አይተነው የከበደ እንወዳታለን።
የሚ ያለፉትን 3 ዓመት ተኩል አገልግላለች ከኛ ጋር። እግዚአብሔር በጄፒኤስ ቤተክርስቲያን የላከው ቅባት ከወለዳት ልጆች አንዷ ነች። ሽወስዊት ጥሩ ልጅ ነበረች። ምንም አንድ ቀን ለደቂቃ አዝኜባት ከፍቶ ያህል እሷ ሁሉ አገልጋዮች ዘንድ የተወደደች ነች። ሁላችንም እንወዳታለን። ቲያትሪካል አርት ግራጁዌት እንዳደረገችው አዲስ አበባ መጣ እኛ ቸርች ጆይን ያደረገችው። በዛ ሞመንት ላይ ብሔራዊ ቲያትር እንድትዘፍን ብዙ ግብዣ ይደረግላት ነበር እና እሷ ቸርች እየመጣች ነበር የምታገለግለው። ወርሺፕ ቲም ውስጥ ነበረች። እየራባት ትመጣለች። መሳፈሪያ ሳይኖራት በእግሯ ትመጣለች እና ቀን አገልጋዮች እሑድ ፕሮግራም ላይ ከኔ ጋር አብራ ብታገለግል እድል በረከተችላት። ያን ቀን ተኝቻለሁ አለች እና ያቺ የእሑድ አገልግሎት የእሷንም አገልግሎት ለዓለም አውቅ የማናችንም ጥረት አለ። ማንም ሰውን ማክበር አይችልም። ጳውሎስ ተከለ፣ አጵሎስ አጠጣ፣ አሳዳጊ ግን እግዚአብሔር። የእግዚአብሔር እጅ ነበር እንደዚህ ሀገር ማንም ማግነን አይችልም። የእኛ ቢሆን ለቤተሰብ ነበር የምትሰራ። እሷ አገነናት። በአጭር ጊዜ ዓለምን ሞላች። ከተለያዩ ሀገሮች ኢንቫይት ያደርጋል ነበር። አሁን ድና ተነስታ እስክታገለግል የሚጠብቋት ብዙዎች ነበሩ። የታገለግል ጃማ በቃ እሷ 3 ዓመት ተኩል አገልግሎት ግን የአንዳንድ ሰው የ20 ዓመት አገልግሎት በጣም ጌታ ነው። አገልግሎት ትወዳለች፣ ቸርች ትወዳለች፣ ዋጋ ከፍላለች ለማገልገል እና ወደ ወደደችው ሁሉ ይቅርብኝ ወዳለችው ሽወስ ታለንትድ ታውቋታላችሁ። ድምፅ አላት። ኢንቫይት ተደርጋ ነበር። ከብሔራዊ ቲያትር ነው ወደ እኛ የመጣችው ወደ ጄፒኤስ እና ጄፒኤስም በምታዩ በቪዲዮ አይደለም የጀመረችው። ዋና መስታመ ለእኛ በኋላ ነው ያለው። ይርባት ነበር፣ ይጠማት ነበር፣ መሳፈሪያ የላት። ጌታ እንደዚህ ወደ ለቤተሰቡ ሁሉ ማጽናናት ይስጥ። ለጄፒኤስ ወዳጆች ለምትወዱ በተተረፈ ብላችሁ ከጎናችን ለነበራችሁ በገንዘባችሁ በጸሎታችሁ የተለያየ ያለናሉ ሰዎች 3 ጸሎት ሲይዙ አቃለሱ እና ቴንኪው እግዚአብሔር ያከብራችሁ ስላሳያችሁ ፍቅር ኢትዮጵያውያን ኤርትራ ስለ ቸርነታችሁ እግዚአብሔር ይባርካችሁ። ለቤተሰቡ መጽናናት እግዚአብሔር ያደርግ። በእውነት እግዚአብሔር በረዳንና ጸጋ ባበዛልን የሚል ለዚህ ቤተሰብ መሆን የምትችለው ለመሆን ካላገባ ተባረክ። እናመሰግናለን። በመቀጠል ደግሞ የኢትዮጵያ ወንጌላውያን የዘማሪዎችና የሙዚቀኞች ህብረት ተወካይ የሆነውን ረታ ጳውሎስን ወደዚህ ጋብዛለን። እንዴት ዋላችሁ? ሁላችሁ የአምላካችን የእግዚአብሔር ስም የተባረከ ይሁን። ብዙ የሚያጽናኑ መልእክቶችን ከዚህ እየሰማን ነው። እግዚአብሔርን ቃል ሰምተናል። እግዚአብሔር እናመሰግናለን። እግዚአብሔር አንዴ ባደረገው ነገር
እግዚአብሔር ስላደረገው ሁሉ የተመሰገነ ይሁን። የኢትዮጵያ ወንጌላውያን ዘማሪዎችና ሙዚቀኞች ማህበርን በመወከል የተሰማንን ያው በስጋ በመለየቷ የተሰማንን ጥልቅ ሐዘን እንገልጻለን። እንዲሁም ደግሞ እግዚአብሔር ባደረገው ነገር መልካም ነው፣ ጻድቅ ነው እናምናለን እና ለቤተሰባቸው ለቤተሰቧ በሙሉ እግዚአብሔር መጽናናትን ያደርግ። እግዚአብሔር ይባርካችሁ። ወንድማችን ረታን እናመሰግናለን። በመቀጠል ደግሞ ኤሚ በታመመችበት ወቅት የመጀመሪያውን ነገር እንደሰማን ወንድማችን ይሳቅ ነበር። ከዛ ይሄኛውን ነገር ይዘን ወደ ሚዲያ መምጣት እንደዚሁም ደግሞ እስከ ውጭ ሀገር ሄዳ የምትታከምበት ነገር የሚያደርግ አንድ ቲም እዛው ተዋቀረና የነበረውን ነገር ወንድማችን አኬ ወደዚህ ይመጣልና ከሚተስፋዬ እሱ ደግሞ የተወሰነ ነገር ይሆናል። ሰላም ለእናንተ ይሁን። ወንድሜ አብዲ እንዳለው ወንድማችን ይስሐቅ እህታችን የምታልፍበትን ነገር በጓዳ ህመሟን በሰማን ጊዜ በወንጌላውያን አማኞች ውስጥ የምናውቃቸው ለማስተባበር የመቆማቸው ያላቸው ሰዎች ሰብሰብ አድርገን ነበር። ቄስ ሙሉ እህታችን ትዕግስት እጅጉ፣ ወንድማችን ዘሪሁን ግርማ፣ እንዲሁም ወንድማችን አብዲ ይስሐቅ፣ እህታችን ጽጉ ከአሜሪካ ሀገር በፈንድሜ ከፈተችልን፣ የተለያዩ ሰዎችን ምናልባት ስም ዘርቼ ከሆነ ይቅርታ ጠይቃለሁ። ተሰብስበን ከመጀመሪያው ቀን ጀምሮ እስካሁን ጊዜ ድረስ በትጋት ፍቅራችሁን አብሮነታችሁን ስላሳያችሁ ጌታ ኢየሱስ አብዝቶ ይባርካችሁ። በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ለእህታችን በዚህ ምድር ባለችበት ጊዜ ስላሳያችሁት ፍቅር ትምህርትን የሚሆን ነገር ከልብ እናመሰግናለን። ቀጣይ የሄደው አጭር ንግግር የእኛን አስተባባሪ ኮሚቴ ወክዬ እናገራለሁ። ምናልባት እንዳጋጣሚ ሆነው ቢሾፕ ዴቭ ያቀረበውን መልእክት የተዋጣለት አጠቃሎ ነው የሚመስለው። እኔ ያዘጋጀው ጽሑፍ በጌታ በኢየሱስ ክርስቶስ ስም አነባለሁ። ቤተሰብ በጥሞና ጓደኞች፣ ወዳጆች፣ ዘመድ አዝማድ እንድትሰሙ በአክብሮት እጠይቃለሁ። በመጀመሪያ የሚዬ የምስራች ምስዋ የምንላት እህታችን ወዴት እንደሄደች ልናገር እወዳለሁ። የማይነጥፍ ደስታ ወዳለበት በጉ ብርሃን ወደ ሆነበት በሽታ፣ አደጋ፣ ጭንቀት፣ እጦት፣ ምቀኝነት፣ ስደት፣ መናቅ፣ ንዴት፣ ክፋት፣ ጥላቻ፣ ብቸኝነት የመሳሰሉት ሐዋርያው ጳውሎስ የሚያስቃትቱ የሚላቸው ነገሮች ወደ ሌሉበት በሰው እጅ ወደ አልተሰራች ወደ ብፁዓን አገር ወደ ጻድቃኖች መንደር ነው የሄደችው። የመንግሥተ ሰማያት ምስጢር የገባቸው ቅዱሳን እንቅልፍ የሆነውን ሞት የሚመኙትም ለዚህ ነበር። ከጌታ ጋር የሚገናኙበት ወቅት በመሆኑ እጅግ ተደስተው ነበር የሚያሰላስሉት። ስለዚህ ሐሳብ ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 1 ከቁጥር 20 እስከ 23 ሲናገር እንዲህ ይላል። ነገር ግን
በሕይወት ብኖር ወይም ብሞት ክርስቶስ በግልጽነት ሁሉ እንደ ወትሮ በሥጋዬ ይከብራል። ለእኔ ሕይወት ክርስቶስ ነው፣ ሞትም ጥቅም ነውና ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ከሁሉ ይልቅ እጅግ የተሻለ ነውና ይላል። እንግዲያውስ ሞት ወይም አባቶቻችን እንደሚሉት እንቅልፍ ወደ መንግሥተ ሰማያት መሸጋገሪያ ድልድያችን ነው። ጳውሎስም ከላይ ጠቀስኳቸው የሚያስቃትቱን የሚላቸው እነዚህ ነው። ክርስቲያኖች ሲያንቀላፉ ይህ ሁሉ መቃተት ይቀርላቸውና ከሰማይ የሆነ መኖሪያቸውን ይለብሳል። የሚሞተው አካል በሕይወት ይለወጥና የከበረ አካል ይለብሳል። ሁለተኛ ቆሮንቶስ ምዕራፍ 5:2። ለዚህም ነው መዝሙረኛው የቅዱሳኑ ሞት በእግዚአብሔር ዘንድ የከበረ ነውና የሚለው። በጌታ ቀን ስለሚሆነው ትዕይንት ሐዋርያው ሲናገር እንዲህ ይላል፣ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ቁጥር 16 ላይ በክርስቶስ ሆነው ያንቀላፉት በሕይወት ያሉትን ቀድመው ይነሳል፣ ከዚያም እኛ በአየር ላይ እንነጠቃለን ይላል። ምስልዋ ቀድማን ነው የምትነሳ። ኦ ጌታ ሆይ ያ ቀን እንዴት ያለ ድንቅ ቀን ነው! እናመሰግንሃለን። ዛሬ የሚዬ እኛ ከእኛ ጋር ብትሰነብት በቅርቡ እናንተ ናችሁ ምትድሩ እንዳለችው ብንድራት ወልታ ከብዳ ብናይ እንዳቀድነው ቅድም ዓለምን እየዞረች ስለምትወደው ጌታ የዝማሬ ድግስ እያዘጋጀች ብትዘምር ብናያት የልባችን ናፍቆት ነበር። ዝማሬዋንም ሰርታ ልናይ፣ ልንቀኝ፣ ልንዘምር በእውነት ጓጉተን ነው። ነገር ግን ከእኔ ጋር ትዘምር አለበሉ። በእኛ ልብ ብዙ ሀሳብ ቢኖርም ምክሩ ጸና። አስቀድሜ እንዳልኩት የማይነጥፍ ደስታ ወደ ሞላበት በጉ ብርሃን ወደ ሆነበት በሽታ፣ አደጋ፣ ፍርሃት፣ እጦት፣ ስደት፣ መናቅ፣ ንዴት፣ ጥላቻ፣ ብቸኝነት የመሳሰሉት ወደ ሌሉበት በሰው እጅ ወዳልተሰራው ወደ ንጹሐን ሀገር ወደ ጻድቃኖች መንደር ወሰዳል። የሚዬ የምስራች ምስርዋ የሚሉሽ ወዳጆችሽ፣ ጓደኞችሽ ዛሬ በዚህ ተሰብስበዋል። እንግዲህ ምን እንላለን? እግዚአብሔር ሉዓላዊ ነው፣ የወደደውን አደረገ። መንፈስ ቅዱስ ቤተሰቧን ብዙ ዋጋ ሟት የከፈለውን እጮኛዋን በጸሎት በበጎነት ከሊቅ እስከ ደቂቅ በመላው ዓለም በበጎነት ከጎኗ ለቆሙት ለወዳጅ ዘመዶቿ በአካል ከኛ በመለወቷ ላዘኑ ሁሉ እግዚአብሔር መጽናናትን ያድርግ። ጌታ መንፈስ ቅዱስ ልባቸውን ይደግፍ። ተባረኩ። እናመሰግናለን። አሁን ደግሞ ዘማሪ ሳቅን ወደዚህ ጋብዛለሁ። ዘማሪ ሳቅ ከእኔ ጋር ከመጀመሪያው ጀምሮ አብሮ ከማገልገል ደግሞ በሕይወቷ በነበረው በማንኛውም ክፍተት አብሯት የቆመ እንደ ታናሽ እህቱ እሷ ደግሞ እንደ ታላቅ ወንድም የነበረ በሕይወቷ ላይ ትልቅ ነገር ኮንትሪቢዩት ያደረገ ታላቅ ሰው ነው። ሳቅን ወደዚህ ጋብዛለሁ።
ያው በዋናነት ማለት የምችለው ለምንና እንዴት ባይ የሌለበት እንደ በጎ ፈቃዱ የወደደው የሚሰራ ሁልጊዜ መልካምና ትክክል የሆነ ልዑል እግዚአብሔር አምላካችንና አባታችን መሆን ያለበትን ያደረገ ስለ ሁሉ ደግሞ ሁል ጊዜ ሁሉ ከእርሱ በእርሱ ለሆነ ለእግዚአብሔር ለአምላካችን ሳናጓድል ምስጋና እናመጣለን። በመቀጠልታችን በምድር ሕይወት በነበረችበት ጊዜ ሁሉ ስለሳያችሁት ፍቅር፣ ክብር፣ ቸርነት ሁሉ መላ ኢትዮጵያውያን፣ ኤርትራውያን በዋናነት እንዲሁም ደግሞ አብራችሁን አገልግሎት ያገለገላችሁ እናንተ ዘርዬ ቄስ ስም መጥራት ከጀመርኩ ያላጣችሁ ብዙ ናችሁ። ሀገሮች ያላችሁ በጣም ላመሰግናችሁ ልባርካችሁ እወዳለሁ። እንዲሁም ደግሞ በጣም አብራችኋት እንዳገለግሉ እንዳትሰማ ተረዳዱ። በቁም ነው መረዳዳት የምትችሉት። ባልኩት መሰረት ያሰባችሁት በረብር ችግዋጋው ከፍ ያለ ከበር ነው። በጣም አመሰግናችሁ እወዳለሁ። ትንሿ ታችን የሚል እሱ ወደ ተሻለው ሳይሆን ቃላት ወደማይገልጹት ውብና ድንቅ ደስታዋ ወደምንናፍቀው የአባታችን እቅፍና ዘላለማዊ ረፍቷ ነው የሄደችው። በዚህ የተጽናና በምድር የቀረበ ወገኖቿ ግን ሁሉም እናፍቃታለን። እንደወደድናትን በልባችን ትኖራለች። ስሜታችንን ትንሽ ለመግለጽ ሐዘናችንን ትንሽ ለመግለጽ የግድ ቢሆንብንም እግዚአብሔር ደግሞ ለቤተሰቡን ለጓደኞቿም ሁላችንም እየላከ ያለውን የመጽናናት መንፈስ እናከብር። እሱን መንፈስ እናስቀጥል አደራ ማለት እፈልጋለሁ። ከእግዚአብሔር ቃል አንድ ቦታ ነባል የተስፋን ቃል እየሰጠው የታመነ ነውና እንዳንነቃነቅ ተስፋችንን ምስክርነት እንጠብቅ። ለፍቅርና ለመልካም ስራ እንደሚነቃቃ እርስ በርሳችን እንተያይ። በአንዳንዶችን ዘንድ ልማድ እንደሆነው መሰባሰባችን አንተው። እርስ በርሳችን እንመካከል እንጂ ይልቁን ቀኖች ሲተለያያችሁ አባታችሁ ይሆናችሁ። ሶስት ነገር ማለት እወዳለሁ። ከእግዚአብሔር ከተቀበልነው ብዙ ቸርነት ትንሽ ቢሆን መቆረሳችን ይቀጥላል። ጸጋ ከበዛልን ደግሞ ያለ ስስት የምንሰጠው ሁሌም ይኖራል። ከገነነልን ታላቅ ምሕረቱ የተነሳ ለሌሎች የምንራራበትና የምንመርበት የታደሰው ብሩህ የክርስቶስ ልብ ከኛ ይወሰድ ይብዛልን እንጠብቅ። በስጋ የዓይን ሚዛን ሳይሆን በንጹህ የኢየሱስ ፍቅር ልብ ያልተገባንን ምን ያህል እንደወደደንና ፍቅሩን እያየን ባለመርሳት እርስ በርሳችን ያለ ምክንያት እንዋደድ። እግዚአብሔር ይችላል። አሁን ደግሞ የቅርብ ወዳጆቿ ጓደኞቿ ዘማሪ መክሊት ወክሏል። እሷ ደግሞ መታ ጥቂት ትናገራለች። እግዚአብሔር ይመስገን። ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር አዋቂ ነው። እግዚአብሔር ትክክል ነው። ቤታችንን የምስራችንን ካወቋት ጊዜ ጀምሮ በጣም ቅን፣ በጣም አብረዋት የሚያገለግሉትን ሰዎች የምትወድ ቤተክርስቲያኗን የምትወድ ከምንም ነገር በላይ ደግሞ እግዚአብሔርን በጣም የምትወድ ጌታን ማገልገል የምትወድ ዘማሪ ቤታችን ናት። ያው እግዚአብሔር እንዴት እና ለምን አይባልም። እግዚአብሔር ልክ ስለሆነ እና
እግዚአብሔርን ለማገልገል የነበራት ጉጉት እቅዳችን በጣም ብዙ ነበረ። ይገርማቸዋል። መዝሙር ልትሰራ እያሰበች ነበረ። መዝሙሩን አብረን እንደምትሰራ እናወራ ነበር። ከዛ አልበኝም እንደምታወጣ በጣም በቃ ባለሙሉ ተስፋ ነበረች። ግን እግዚአብሔር ወድድ ሆነ። አንድ መናገርና ማመስገን የምፈልገው በህመሟ ሰዓት አብራችሁ የነበራችሁ በሙሉ ኢትዮጵያውያን፣ ኤርትራውያን እግዚአብሔር አምላክ ብድራታችሁን ይክፈል እና ደግሞ ሳንኪዬ በዚህ ሁሉ ሰው ፊት አመሰግናለሁ። አብረህን ስለነበርክ ከጎናችን ስላለ ነገር ከጎናችን እንደምትሆን አስበን በጣም ነው የምናመሰግን። ይህ ነገር ወደ ሚዲያ ከመምጣቱ በፊት እያንዳንዱ ዘማሪ ጋር ይደውል ነበረ። በቃ ያላችሁን ብር ላኩልኝ እያሉ ማናቸውም አላሳፈሩኝም። ከቡድነታቸው ነበረ እያወጡ ሲሰጡኝ የነበረው እና እናንተንም እግዚአብሔር ይባርክ። ጌታ ኢየሱስ ዘመናችሁ ይባርክ። እግዚአብሔር ቤተሰቦቿን ያጽናና፣ ቤተክርስቲያንን ያጽናና። አብራችሁ የምታገለግሉት እግዚአብሔር ያጽናችሁ። ጌታ ኢየሱስ ያጽና፣ ልባችሁን እግዚአብሔር ይደግፍ። የመጨረሻው ነገር የሚሆነው የኢትዮጵያ ክርስቲያን ሚዲያዎች ባለሙያ የሆነውን ፕሬዚዳንቱ ወንድማችን ዘንግር ነው ወደዚህ ጋብዛለሁ። እግዚአብሔር መልካም ነው። እንደ ወንጌላውያን የሚዲያ ባለሙያዎች ማህበር ለቤተሰቧ ላሳደጋችኋት መንፈሳዊ መሪዎቿ፣ እንዲሁም አብራችሁ ላገለግላችሁ ዘማሪዎች፣ ለወዳጆች፣ እንዲሁም ለሚ ያልነጠፈ ርብርብ ላደረጋችሁ በሙሉ እናመሰግናለን። ቤተሰቦቿን ደግሞ ማጽናናት እንዲሆን መንፈስ ቅዱስ እንዲያጽናና እንመኛለን። እንግዲህ ባለፉት የሚ መታመም በተሰማ ጊዜ ጀምሮ ሚዲያዎች ቲክቶክ፣ ፌስቡክ፣ ሜንስትሪም ሚዲያ ሳይቀር ያ ምንድን ነው ያልነጠፈ ነገር አድርጋቸዋል። ሚዲያዎችን በዚህ አጋጣሚ ማመስገን ፈልጋለሁ። ምክንያቱም እንደዚህ አይነት ነገር ሲፈጠር ሚዲያዎች ያላቸው ሚና ቀላል አይደለምና ባላችሁበት የሚዲያ አባላት ቤተክርስቲያንን የኢትዮጵያ ቤተክርስቲያን ያገለገሉ ሰዎች፣ መሪዎች፣ አገልጋዮች በተለያየ ችግር ውስጥ ሲሆኑ የተለያየ ነገር ላይ ሲቆሙ አብራችሁ ስለቆማችሁበት ነገር እናመሰግናለን። እንዲሁም ደግሞ ትናንትና ኦልሬዲ የየሚ ማረፍ በተሰማ ሰዓት ሚዲያዎችን እንዲያርሙ ከዚህ በኋላ በጌታ ፍቅር የምንጠይቀው ምንድን ነው? ቤተሰብ ሳይጽናና አንዳንዴ ድንጋጤ ይፈጥራል እና ቀጥታ ምን ተፈጠረ፣ ምን አልተፈጠረ፣ ምን ተደረገ፣ ምን አልተደረገ ሳይባል ሚዲያ ላይ ነው። እኛ ገና ወደ ሆስፒታል እየሄድን ሚዲያው ተደረገ። ስለዚህ እንደነዚህ አይነት ነገሮችን ሚዲያዎች ቢያርሙ ከዚህ በኋላ በጌታ ፍቅር እንጠይቃለን። ምክንያቱም ሰውን ያስደነግጣል። ያልሰማ ቤተሰብ አለ፣ ራሱን የቻለ መንገድ ስላለው ይሄ ነገር እና ይህንን ማለት ፈልጋለሁ። ከዛ ተጨማሪ ግን ከመጀመሪያው ጊዜ ጀምሮ በቅንነት በሀገር ውስጥ በሀገሮች ቅድም ተብሏል፣ ጊዜ ብሎታል፣ ሁሉም ብለውታል። አብራችሁ የቆማችሁ በሙሉ በእውነት እናመሰግናለን። እግዚአብሔር አምላክ ይባርካችሁ። ቴንክ በጣም እናመሰግናለን ወንድማችን ዘሪሁን። አሁን ለሁለት ደቂቃ ደግሞ በርትቶ ወንድማችን ኪሩ የዘማሪ የምስራች እጮኛ ድል ሰጠዋለሁ። ፕሮግራማችን
ዓመታችንን በተሳካ ሁኔታ እንድንጨርስ በእሷ ሰላም በሰላም ኖራችሁ መሰለኝና ሻሎም ሻሎም ትላላችሁ። ሶስት ሻሎም ሻሎም ብላችኋል። ሰላማችሁ ይብዛ። ያው እሷ ላትመጣ እኔ ግን ሄድ ዝግጅት ላይ ነኝና በቀን እንገናኛለን ብዬ አስባለሁ። በጣም የምወዳት ብዙ ለፍቼ ባታለሁ ግን እንዳሰብኩት አልሆነም። በተነገረው ስለ እህታችን ከእግዚአብሔር ቃል ከዝማሬ ከሁሉም ነገር ሰምተን ተጽፈን እግዚአብሔር እናመሰግናለን። እህታችን ሊያውራት እኔም ይገባኛል። ሁላችን በስጋ ማዘናችን ትክክል ነው። ነገር ግን አንድ ነገር እናደርጋለን። ያው እንደሆነች ታምናለህ። ስንት ሰዓት እስጢፋኖስ በሚሞትበት ሰዓት አንድ ነገር ቆሟል። ኢየሱስ በአብ ቀኝ ቆሞ ተመለከተ። ስለዚህ ኢየሱስ የቆመው ለምንድን ነው ብዬ አንድ ቀን ወደ ልቤ ሳስብ እስጢፋኖስን ዌልካም ነው። ዛሬ ይህን በሰማይ ዘንድ ደስታ ነው። መላእክቶች ዌልካም ብሎ ኢየሱስ እንኳን ደህና መጣሽ ብሎ በእግዚአብሔር ቀኝ ያሉ ቅዱሳን ሁሉ በዚህ ሰዓት የተቀበሏት እናንተ አንድ ጊዜ ቆሙና አንድ ነገር ነበር። አንድ ጊዜ ቆማለን። በዚህ በልጅነት ባጭር ጊዜዋ እግዚአብሔር ስላገለገለች ጓደኞቿ፣ ቤተሰቦቿ ሁሉም ስለሷ ሲናገሩ ምስጢሬ እንደዚህ ናት፣ እንደዚህ ናት፣ እግዚአብሔርን በቅንነት የምታገለግል በምንም ሁኔታ ውስጥ ስታገለግል ደከመኝ ሳትል በረሃብ በጥጋብ በማግኘት በማጣት እንደገና ሁላችንም እንደምናውቀው በታመመችበት ሰዓት እንኳን እዛ በኋላ መዘመር የቻለች ይቺ ጀግና ናት። እዚች ጀግና ሁላችንም በደስታ እናጨበጭ። እንደዚህ ሳይሆን ከዚህ በተሻለ ባለችበት ኢየሱስ ከተቀበለ አክሊል ካላት እኛም ደግሞ በምድር በቆየችበት ስላሳየችው ደስታ፣ ስላሳየችው ትጋት፣ ስላሳየችው ፍቅር፣ ስላሳየችው አገልግሎት፣ ስላሳየችው ታማኝነት በደንብ አሸክም ሰማይ እንደዚህ ደስታ ከሆነ በምድርም ደግሞ እንደዚህ ነው። እኛ የሰማይ ነጸብራቅ ስለሆነ አንድ ጊዜ ለመጨረሻ አጨብጭቡ። ቴንኪው ይላል። ምክንያቱም ያው እግዚአብሔር ይመስገን። ቁጭ ትላላችሁ። አሁን የሚኖረን ፕሮግራም
ይሰሩልናል። በመጀመሪያ አበባውን ከቤተሰቦቿ ከዘማሪ ምስራች ቤተሰቦች አባቷ ስምዖን ቶሎ አበባውን ወደዚህ ያደርጉልናል። እሳቸው ወደዚህ ያደርገው ያስቀምጡልናል። አበባውን በቤተሰቡ ስም አመስግኑልን፣ እናመሰግናለን። በመቀጠል ከኤፍቢአይ ቤተክርስቲያን ቢሾፕ ዳዊት ወይም ደግሞ ተወካያቸው የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያን ካውንስል፣ በመቀጠል ነቢይ ሄኖክ ግርማ ከጂፒኤስ ቸርች፣ እንደዚሁም ደግሞ ከዩጎ ቤተክርስቲያን ከዘማሪያንና ከሙዚቀኞች ህብረት ተወካያቸው ቀርቧል። እንደዚሁም ደግሞ ከሚዲያ ባለሙያዎች ህብረት እህታችን ቲጂ፣ ከዘማሪ ይስሐቅ፣ ከአብሮ አደግ ጓደኞቿ ዘማሪ መክሊት፣ ከወልቂጤ ዩኒቨርሲቲ ጓደኞቿ ከወልቂጤ ዩኒቨርሲቲ ጓደኞቿ እንደዚሁም ደግሞ ከምስር ኮሚቴ ቅድም እየነገርኳችሁ ወንድማችን አክሊሉ፣ ከታላቅ ይቅርታ ጋር ዝርዝሩ አልደረሰኝም፣ ግን አበባ ያመጡ ብዙዎች አሉ። እኔ የደረሰኝ የተናገርኩት አበቦችን በሁላችሁም ስም ወደዚህ የቀሩት አበቦች የስማችሁ ዝርዝር ስላልደረሰኝ ነው። በመጨረሻም እህታችንን የሽኝት ፕሮግራም ለመካፈል እንደዚሁም ደግሞ የሀዘን ተካፋይ ለመሆን በዚህ ያላችሁ ሁላችሁንም እጅግ አድርገን እናመሰግናለን በቤተሰቧ ስም፣ ለዚሁም ደግሞ በቤተ ክርስቲያን ስም እጅግ አድርገን እናመሰግናለን። እሱ ብቻ አይደለም፣ እንደዚሁም ትናንትና ይህንን ነገር በሰማንበት ወቅት ላይ ወደዚህ ደወልን። የዩጎ ቤተክርስቲያን
መሪዎች ሁልጊዜ በቤተ ክርስቲያን እንደዚህ አይነት በሚደርስበት ሰዓት ላይ የሚተባበሩ በሁሉ ነገር እጃቸውን የሰጡን ይሁ ቤተ ክርስቲያን ፓስተር ሞን ወንድዬ አገልጋዮች ሁሉ እጅግ አድርገን እናመሰግናለን። በሚዲያም እንደዚሁም ደግሞ በዚህ ያላችሁ እንደ ወንጌላውያን አማኞች እኔም ቅድም ወንድማችን ዘሪሁን ያስታወቀውን ማስታወቂያ ደግሜ ልናገር ለማሳሰብ እወዳለሁ። አብሶ በሚዲያም የተከታተሉ እንደ ቤተክርስቲያን እንደዚሁም እንደ ሀገር ሁላችንም አንድ ሞራል ቫሊያችንን ጥለናል። ቤተሰብ ሳይሰማ ገና በደቂቃ ውስጥ የሁላችንም ፌስቡካችን ማህበራዊ ሚዲያው ጠቅላላ ይሄ ኢቲካል ስላልሆነ መጀመሪያ ቤተሰብ ሰምቶ ነገሮችን ሁሉ ነገር አንድ ከተደረጉ በኋላ ወደ ሚዲያ ብናወጣ ይህንን እንደ ኢትዮጵያ ቤተክርስቲያን እንደ ኢትዮጵያውያን እባካችሁ ያለው ከዚህ በፊት በነበሩን በሀዘን ጊዜ በጣም ቻሌንጃችን ቤተሰብን ያሳዘነ ነገር ስለሆነ ደግመን እንዳናዝን እባካችሁ ከዚህ በኋላ በሚገጥም ዛሬ ድምፅ አግኝተን እንናገራለን። ቤተሰብ ሳይሰማ ነገሩ ወደ ሚዲያ ከመምጣቱ በፊት በማህበራዊ ነገር ሶሻል ላይፋችን ብዙ ነገር መስተካከል ስላለበት እያንዳንዳችሁ እንድትተባበሩ ትናንትና የተወሰኑ ሰዎችን አንሱ ብለን ያነሳችሁን እናመሰግናለን። ግን ከኛ ኮንትሮል ውጭ ስለሆነ ገና ቤተሰብ እናት ሳትሰማ ነበር ፌስቡክ ላይ ተለቀቀው። እባካችሁ ከዛሬ በኋላ እንደዚህ እንዳንደግም በእግዚአብሔር ስም ጠይቃችኋለሁ። ሁላችሁንም እጅግ አድርገን እናመሰግናለን። አሁን የሽኝት ፕሮግራም የሚሆነው ሁላችሁም እንደተቀመጣችሁ አንድ ጊዜ ነገሮችን እናስተካክልና ከዛ በኋላ አስተያየት ቤተሰቡ የሚሸኝበት ሰዓት ሆነ። ከዛ በፊት ከዘማሪ ጆይስ ጋር አንድ መዝሙር እንዘምራለን። ዘማሪ ጆይስ ወደዚህ ይመጣል። እንዳትወጡ ባካችሁ። ባለበት ሰዓት እስካሁን አክብራችሁ ቆይታችኋል። ፕሮግራሙን በስርዓቱ እንፈጽም ዘንድ በምትችሉት መጠን ወደ አርባ ምንጭ ለመሄድ ፕላን ያደረጋችሁ ትራንስፖርት ተዘጋጅቷል። ወንድማችን አክቲቭ ኮመንት እሱን ኮሚኒኬት ማድረግ ትችላላችሁ። ወደ አርባ ምንጭ ለመሄድ ፕላን ያደረጋችሁ ሰዎች ለቤተሰብ የተዘጋጀ ትራንስፖርት አለ። ግን እንደዚሁ ወዳጆቿ ለመሄድ ፕላን ካደረጋችሁ ወንድማችን አንተን እንዲያገኙ አንተ ደጅ ትሆንላችኋለህ። እሱን ኮሚኒኬት አለ። አንተም በሰማይ ነው ከዚህ ምንም የለም። መላእክት ይጠሩኛል ከሰማይ በሽከፍተው ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። እንግዳ ነኝ ስኖር በዚህች ዓለም ሀብቴም በሰማይ ነው ምንም የለም። መላእክት ይጠሩኛል ከሰማይ በከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ታማኝ ወዳጅ እንዳንተ የለም። ጌታ ሆይ ታውቃለህ እኔን የሚያጽናናኝ። መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ
አይደለም። አንድ ላይ ታማኝ ወዳጅ እንዳንተ ጌታ ሆይ ታውቃለህ እኔን የሚያጽናና መላእክት ይጠሩኛል ከሰማይ ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ታማኝ ወዳጅ እንዳንተ እንደሌለ ጌታ ሆይ ታውቃለህ እኔን የሚያጽናና መላእክት ይጠሩኛል በሰማይ ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ታማኝ ወዳጅ እንዳንተ እንደሌለ ፊቱን እስካይ ድረስ በሰማይ ደጅ ቆሞ ይጠባበቀኛል። ከእንግዲህ ይህ ዓለም ፍጹም ቤት አይደለም። አፍቃሪ ያዳኛለኝ በላይኛው ዓለም ናፍቆቴም አልተወም ፊቱን እስካይ ድረስ በሰማይ ደጅ ቆሞ ይጠባበቀኛል። ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ታማኝ ወዳጅ እንዳንተ እንደሌለ ጌታ ሆይ ታውቃለህ እኔን የሚያጽናና መላእክት ይጠሩኛል ከሰማይ ከፍተው ከእንግዲህ ይህ ዓለም አንድ ላይ ታማኝ ወዳጅ እንዳንተ እንደሌለ ጌታ ሆይ ታውቃለህ እኔን የሚያጽናና መላእክት ይጠሩኛል በላይኛው ዓለም በአንድ እንኖራለን ከቅዱሳን ጋራ በድል እልልያለን። የተወጋውን በግ በዓይናችን እያየን ባንተ ሰማ ዜማ ክብሩን እንገልጻለን። ታማኝ ወዳጅ እንዳንተ እንደሌለ ከቅዱሳን ጋራ በድል እለያለሁ የተወጋውን
ያየ ባልተሰማ ዜማ ክብሩን እንገልጻለን። ታማኝ ወዳጅ ታማኝ ወዳጅ ተለይተህ ጌታውን ታውቃለህ። እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ መከርቶ ሁላችሁም ወደዚህ ስትመጡ አንዴ ጋብዛችኋለሁ። እነሱ እየመጡ የንግግራችንን መጀመሪያ የምናደርገው ምስል ሰሞኑን በማህበራዊ ድረገጽ ላይ ከ4 ቀን በፊት የጻፈችውን መልእክት አይታችሁታል። ፈቃድህ ከሆነ ይሆናል፣ ፈቃድህ ካልሆነ ግን ይቀራል። እኔን የሚያስገርመኝ ግን ሁሉንም ለበጎ ማድረግ ነው ብላ ነበርና መሄዷን እሷ ተስማምታበታለች። እሷ ከተስማማችበት ደግሞ እኛ ምንም ማድረግ አንችልም፣ ወደ ሚሻለው ይላለች እና ምስር ወደ ዩኒቨርሲቲ ያመራችው ከ7 ዓመት በፊት በ2010 ዓመተ ምህረት ነበር እና ታውቁታላችሁ። በጣም ፈጣን ተጫዋች ተግባቢ ልጅ ጥቂት ቀን ሳታሳልፍ ነበር ወደኛ ወደ ፌሎሺፕ የመጣችው እና እኔ የግቢ መንፈሳዊ አባቷ ነበርኩ፣ ዳዷ ነበርኩኝ። ዛሬ ልነግራችሁ የምፈልገው በፊታችሁ ቆሜ ምስር አንድ ቀን ርዕስ የሆነችበትንና የተወቀሰችበትን የታማችበትን ጉዳይ ነው። ጉዳዩ መጥፎ መሆኑ አይደለም፣ ያሰቡትም ለመጥፎ አልነበረም። ጉዳዩ ግን እኛን ስላስተማረን ዛሬ ሳንናገር መውረድ ስላልቻለን ነው። ስፔሻሊ ለወጣቶች ምስር እረፍት አልነበራትም። ከእሁድ እስከ እሁድ ሁሌም ፌሎሺፕ ትሄድ ነበረ። ፍሬሽ ቤስ ነበረ፣ ማም ነበረች፣ ሲነር ቤስ ነበር ሲሄድ ነበረች። እሱን ጥናት ትሄዳለች፣ ኳየር ጥናት ትሄዳለች። በድራማና ስነ ጽሁፍ ቲም ውስጥም ታገለግል ስለነበረ እሱም አንድ ቀን ይወስድባታል እና የጀነራል ፌሎሺፕ ፕሮግራም ነበረ። እሁድ እሁድ ደግሞ የስነ ጽሁፍ ቲም ጥናት ነበር እና ሳምንቱን ሙሉ አገልግሎት ላይ ያለች ልጅ ነች እና ሊደሮች ተረበሽን፣ እኔን አገኙኝ በጣም ፈርተው ማለት ነው እና በጣም የተለያዩ አገልግሎቶች ውስጥ ነው የምታገለግለው። ሳምንቱን ሙሉ ፌሎች ያለችው ልጅ ትጎዳለች። ያ ምከራት፣ አንተን ነው የምትሰማ፣ አንተን ነው የምትወድ፣ ምከራት አሉኝ። ምስር ረጅም ጊዜ እኮ አለሽ ማለት ጥድፍ እያለች ነበር አገልግሎት የምታገለግለው። እናንተ እንደምታውቁት እንደተቻኮለ ሰው እና እዚህ አዲስ አበባ ላይ ያለች አገልግሎት ላይ ያለች አንድ ቀን አልኳት፣ ምስር ሰፊ ጊዜ እንዳለው ሰው ረጋ ብለሽ እንትን በይ ትጎጃለሽ፣ ስጋሽ ይደክማል ብዬ መከርኳት። ልሰማኝ አልቻለችም ነበር። ዛሬ ግን ያስተማረችን ለካስ የባከነ ሰዓት ላይ እንዳለች ነበር የተሰማት የነበረው። ለካስ ተጫፍሏ አገልግሎቷን ልትጨርስ ነበር፣ የመጣችበትን ጉዳይ ልታጠናቀቅ ነበር እና ዛሬ ወጣቶች ሙሉ ከእሷ የተማርነው ምስር ኖራም አገልግላናለች፣ ኖራም አስተምራናለች። ለብዙዎቻችን ድምቀት፣ ሳቅ፣ ድብርት ምንም እሷ ባለችበት የለም። ነገር ግን ወደ አምላኳ ቤት ሰዓትም ዛሬ ወጣቶች እንምላችሁ የባከነ ሰዓት እንዳለን እንዳለቀ ጥቂት ጊዜ እንዳለው ሰው እንድንኖር ምስር ትልቅ ትምህርት አስተምራን አልፋለች እና በፌሎሺፕ እያለች ሁሉም የሚጠባስብ ሚጣ ነው። ከሁላችንም ትንሽ ናት እና ሁላችንም ሚጣ ነበር የምንላት። ከክርስቲያን ተማሪዎች ጋር ብቻ ሳይሆን የሌላ እምነት ተከታይ ከሆኑ ልጆች ጋር እንኳን ግቢ ውስጥ የምትወደድ ማንም ማዕቃት የሌለ አይነት ልጅ ነች እና ይበልጡን ደግሞ እግዚአብሔርን ስለምትወድ እግዚአብሔርን ስለሚወዳት ወደ እሱ ሄዳለች። አንድ ነገር አወቅን፣ እግዚአብሔር ሉዓላዊ ነው። እሺ፣ እናመሰግናለን። አሁን ደግሞ
ለሁላችሁም አንድ ነገር ከምስር ወላጆች ጋር አብረን መቆም ስላለብን በልባችሁ እንዳለ እንድታደርጉ ከዚህ በኋላ አብረን አንድ ነገር ብቻ ነው። አብረናቸው እንቆማለን። ለሁላችሁ የተወሰኑ ሰዎች ስለጠየቃችሁ ቴክስት ስላደረጋችሁልኝ አካውንታቸውን ልነግራችሁ ነው። ጻፉትና ከዛ በኋላ በልባችሁ ያንን ማድረግ ትችላላችሁ። 10,000 21 75 10 58 ደግሞአለው 10,000 21 75 10 58 ይህ የአቶ ስምዖን አካውንት ነው። የእናትየውን ወይዘሮ ምንትዋብ እሳቸውን ደግሞ የንግድ ባንክ አካውንት እነግራችኋለሁ። 10,000 58 61 26 11 ወይዘሮ ምንትዋብ ደግሞአለው 10,000 58 61 26 11 ሁለቱንም አንዳንድ ጊዜ ደግሜ የአቶ ስምዖን 10,000 21 75 10 78 58 10,000 የወይዘሮ ምንትዋብ ደግሞ 10,000 58 61 26 11 የፍቅራችሁን እንደዚሁም ደግሞ አብረናችሁ አለን ብለን ከነሱ ጋር በገንዘባችን አብረን እንቆማለን። አሁን አስክሬን የምንሸኝበት ሰዓት ነው። መጀመሪያ ከውጭ ያሉ አስክሬን የሚሸኙልን እነሱን እናስገባለን። ጉባኤው እባካችሁ ቁጭ ትላላችሁ። ጉባኤው ከቤተሰብ ቀጥሎ ስለሆነ የሚመጣው እባካችሁ ጉባኤው መንገድ እንዳይዘጋብን ቤተሰብ አብረን ማውጣት እንችላለን። ቤተሰብ Wait,